የእምነቶች ልዩነት እንዴት ተፈጠሩ? በሊቢያ የተወለደው አርዮስ እግዚአብሔር ወልድ ፍጡር ነው በማለቱ በ325 ዓመተ ምህረት የቢታና አውራጃ በመተውን በኒቄ የተሰበሰበው የታላቁ ቆስጠንጢኖስ ዘመነ መንግስት 318 አባቶች አውግዘው ለዩ። እግዚአብሔር መንፈስ ቅዱስ ከአብና ከወልድ ያንሳል ብሎ በሮም የተወለደው የግሪክ ዘር የሆነው መቅዶኒዮስ በመካዱ የግሪክና የሮም መናገሻ ከተማ በነበረች በኮንስታንቲኖፓሊ በ381 ዓመተ ምህረት በታላቁ ቴዎድሮስ አንደኛ ዘመነ መንግስት 250 አባቶች ተሰብስበው አውግዘው አባረሩት። እንዲሁም ከሮማውያን ዘር በቁስጥንጥንያ የተወለደው ንስጥሮስም እግዚአብሔር ወልድ ሁለት አካል ሁለት ባህሪ ነው ብሎ በመካዱ በ431 ዓመተ ምህረት በታላቁ ቴዎድሮስ ሁለተኛ ዘመነ መንግስት 200 አባቶች በኤፌሶን መንደር በውግዘት ለዩት። በካይሮ የተወለደው ዲዮስቆሮስ ደግሞ ኢየሱስ ክርስቶስ አንድ አካል አንድ ባህሪ ነው ብሎ ንስጥሮስን በመቃወሙ እውነቱን ወደ ሐሰት ተለውጦ በ451 ዓመተ ምህረት በማርኪያኖስ ዘመነ መንግስት በራሱና በሚስቱ ትእዛዝ በሐልኪ መንደር 630 አባቶች ተሰብስበው ከሁለት ስለተከፈሉና አብዛኞቹ አባቶችም ከዲዮስቆሮስ ጋር ስለሆኑ በንጉስ መርቂያኖስና በንግስት ፕርስክሊያ ትእዛዝ ዲዮስቆሮስ በደሴተ ጋግራን በእስር ቤት ስለተገደለ አንዲት የነበረችው ቤተክርስቲያን ከሁለት ተከፈለች። ማለትም የምስራቅ የምዕራብ ተዋህዶ ኦርቶዶክስ ተባለች። ግሪኮችና ሮማውያን ኦርቶዶክስ ተብለው በአንድ ላይ ለብዙ ጊዜ አብረው ነበሩ። ነገር ግን በፖለቲካና በእምነት ምክንያት የተነሳ በ1014 እስከ 1054 ዓመተ ምህረት ድረስ 40 ዓመት ሙሉ ከተጨቃጨቁ በኋላ በ1054 ዓመተ ምህረት ሮማውያን ካቶሊክ በሚል መጠሪያ ስም ከኦርቶዶክስ በውግዘት ተለዩ። የምስራቅ ጀርመን ተወላጅና በካቶሊክ የፍራንሲስካን መነኩሴ በነበረው በማርቲን ሉተር መሪነት በፖለቲካና በእምነት ምክንያት በተፈጠረው የረጅም ጊዜ ውዝግብ በ1521 ዓመተ ምህረት ጀርመኖች ፕሮቴስታንት በሚል የላቲን ስም ከግሪኮች በግዘት ተለያዩ። ዘላለማዊ የብርሃን አምላክ የሆነው ሕያው እግዚአብሔር በመልኩና በአምሳሉ የፈጠረው አዳምን ለማዳን በገባው ቃል ኪዳንና ባናገረው ትንቢት መሰረት ከእናታችን ከቅድስት ድንግል ማርያም በራሱና በመንፈስ ቅዱስ ፈቃድ ከስጋዋ ስጋ ከነፍሷ ነፍስ ነስቶ በተዋህዶ ፍጹም ሰው ፍጹም አምላክ ሆኖ በመወለድ 33 ዓመት ሙሉ ከእኛ ጋር አብሮ ሲኖር ያስተማረንና የሰጠን የእምነት መሰረት ተዋህዶ መሆኑን ማንም የማይከደው ማንም የማይዘነጋው እውነት ነው። ይኸውም መድኃኒታችን ኢየሱስ ክርስቶስ ሐዋርያትን ልባችሁ አይደንግጥ አትፍሩ፣ በአባቴም ቤት ብዙ ስፍራ አለና እኔም ሄጄ ቦታ አዘጋጅላችኋለሁ፣ ቦታውንም መንገዱንም ታውቁታላችሁ ብሎ በተናገረ ጊዜ ቶማስም አቤቱ ጌታ ሆይ የምትሄድበትን ሳናውቅ መንገዱን እንዴት እናውቃለን ብሎ ጠየቀው። አምላካችን ኢየሱስ ክርስቶስም እውነተኛ የብርሃን መንገድ እኔ ነኝ፣ በእኔ በኩል ካልሆነ በስተቀር ወደ አብ መሄድ የሚችል የለም ብሎ ሲመልስለት ፊልጶስም አቤቱ መምህራችንና ፈጣሪያችን ጌታ ሆይ አንተ ምን እንደሆን ካውቀናል ተረድተናልም፣ ነገር ግን አባቴ ከእኔ ይበልጣል የምትለው አብን አሳየንና ይበቃናል ብሎ ጠየቀው። መድኃኒታችን ኢየሱስ ክርስቶስም ሲመልስለት ፊልጶስ ሆይ 27 ዓመት ሙሉ ከእናንተ ጋር ስኖር አላወከኝምን? እንዴት አብን አሳየኝ ብለህ ትጠይቀኛለህ አለው። ኢየሱስም ለደቀ መዛሙርቱ ሲመልስላቸው ስሙ አስተውሉም፣ በተዋህዶ እኔ በአብ ሕልው እንደሆንኩኝ አብን በእኔ ሕልው እንደሆነ መንፈስ ቅዱስም በእኔና በአብ ሕልው እንደሆነ እኔን ያየ አብን መንፈስ ቅዱስን አየ፣ በተዋህዶ አንድ ነን፣ በዚህ እመኑ አላቸው። መድኃኒታችን ኢየሱስ ክርስቶስም ወደ ቂሳሪያ ፊልጶስ መንደር በደረሰ ጊዜ ደቀ መዛሙርቱን ሰብስቦ እንዲህ ብሎ ጠየቃቸው። እኔን ፍጹም የሰው ልጅ ሆኜ ሲያዩኝ ሰዎች ማን ነው ይሉኛል አላቸው። እነርሱም መጥምቁ ዮሐንስ ነው የሚሉ አሉ፣ ሌሎች ኤልያስ ነው ይላሉ፣ አንዳንዱም ኤርሚያስ፣ እኩሌቶቹ ደግሞ ከቀደምት ነቢያት አንዱ ነው ይሉሃል አሉት። እርሱም መልሶ እናንተስ ማን ብላችሁ ታምናላችሁ አላቸው። የአይሁድ ዘር የሆነው ስምዖን ጴጥሮስም መልሶ አንተ የሕያው እግዚአብሔር እውነተኛ ልጅ ክርስቶስ ነን ብለን እናምናለን አለው። ፈጣሪያችን ኢየሱስ ክርስቶስም እንዲህ ብሎ መለሰለት፣ የዮና ልጅ ስምዖን ጴጥሮስ ሆይ ብፁዕ ነህ ተብለህ ትጠራለህ። ሰማያዊ አባቴ በአንተ አድሮ ይህንን ቃል እንድትመሰክርልኝ ስላደረግ በዚህ አብ በገለጸ ቃል አንተ የመሰረት ድንጋይ ነህ። በዚህ ተዋህዶ ቤተክርስቲያኔን እሰራታለሁ፣ የገሃነም ልጆች የሚሆኑ መናፍቃንም ሊያፈርሷት አይችልም አለው። የኢትዮጵያ ንግስት ሁለተኛዋ ሰብአ ህንደኬ ታናሽ ወንድምና
ባለሙሉ ስልጣን አልጋ ወራሽ ጃንደረባ በመባል የሚታወቀው ትክክለኛ ስሙ ግን መልከጼዴቅ ሁለተኛ ነው። አንደኛው መልከጼዴቅ 2000 ከክርስቶስ ልደት በፊት ለአሁኑ አማናዊ ቁርባን ምሳሌ የሚሆን ለአብርሃም ከንጹህ ስንዴ በተሰራ ህብስትና በወይን ጭማቂ መስዋዕት ሰውቶ ያሳየው ነው። እርሱም እንደ መልከጼዴቅ ሁለተኛ ጃንደረባ ሕጽው ሲሆን የሄደውም ከኢትዮጵያ ገዳማት አንዱ ከሆነው ከዋልድባ ጫካ ወይንም ዋሻ ውስጥ ነው። መልከጼዴቅ አንደኛ በዕብራውያን መልእክት ውስጥ ሀገሩና ትውልዱ እንደማይታወቅ ነው የተገለጸው። ስለዚህ ነገሩ እውነት ነው። ከዚህም ዘመን አንስቶ እስከ ዛሬ ድረስ የኢትዮጵያ መናንያን ባህታውያን ናዝራውያን የትውልድ ሀገራቸውና ዘራቸው እንደማይታወቅ የተለመደና የተረጋገጠ ቢሆንም የመልከጼዴቅ አንደኛ ሀገርና የትውልድ ሀረግ በኢትዮጵያ መሆኑ የሚናገረው ግን ሚስጥረ ካህናት በሚል ርዕስ የተጻፈ ዋልድባ ህንጻ ውስጥ ይገኛል። ቢሆንም ሚስጥር እንደ ፈረስ ልጓም ስቦኝ ስለ መልከጼዴቅ አንደኛ ባጭሩ ብገልጽም ወደ ተነሳውበት ፍሬ ነገር ልመለስና ስለ ንግስት ህንደኬ ጃንደረባና ታናሽ ወንድም ባለሙሉ ስልጣንና አልጋ ወራሽ ባጭሩ ገልጻለሁ። ይኸውም ከዚህ በላይ በመጠኑ እንደተጠቀሰው ሁሉ ጃንደረባ በመባል የሚታወቀው ትክክለኛ ስሙ መልከጼዴቅ ሲሆን ይህ ሰው የሕገ ኦሪት ሊቅና መምህር ነበረ። ስለዚህ በኦሪቱ ሥርዓት ሕግ መሰረት የፋሲካን በዓል ለማክበርና በዚያውም ላይ እግረ መንገዱን የኢትዮጵያውያንን ርስትና ግዛትን ለመቆጣጠር ከኢትዮጵያ መንግስት በ32 ዓመተ ምህረት ወደ ኢየሩሳሌም ተላከ። በሱዌዝ ካናል አድርጎ በፈረስ ኢየሩሳሌም የደረሰው ደግሞ ከኢየሱስ ክርስቶስ ትንሣኤ በኋላ በ8ኛው ቀን ከምሽቱ ፀሐይ ስትጠልቅ መሆኑን ዜና ትንሣኤ የኢየሩሳሌም ጉዞ በሚል ርዕስ ራሱ የጻፈው መጽሐፍ ይመሰክራል። መጽሐፉም የሚገኘው በዋልድባ ገዳም ውስጥ አርማሃ ደጋ በሚገኘው ህንጻ ውስጥ ነው። የንግስት ህንደኬ ታናሽ ወንድምና ባለሙሉ ስልጣን ጃንደረባ በመባል የሚታወቀው መልከጼዴቅ ሁለተኛ ከትንሣኤ በኋላ በ8ኛው ቀን ፀሐይ ሲጠልቅ ጋዛ እንደደረሰ ወዲያውኑም መንፈስ ቅዱስ ፊልጶስን የኦሪት መምህርና ካህን የሆነ ኢትዮጵያዊ ሰው በሰረገላ ተቀምጦ በሥርዓቱ መሰረት ሊሰግድና የፋሲካ በዓልን ሊያከብር መጥቷልና ቀርበህ አነጋግረው ብሎ አዘዘው። ፊልጶስም የአምላኩን ትእዛዝ ተቀብሎ እየፈራ ወደ ሰረገላው ተጠጋ። መንፈስ ቅዱስም አስቀድሞ ጃንደረባውን ወገንህ የሆነው ሰው ወደ አንተ ይመጣል፣ በዚህም ሳምንት የሆነውንም ነገር ሁሉ ይነግርሃል ብሎ አስጠንቅቆት ነበርና ፊልጶስም ወደ እርሱ ሲጠጋ አይቶ ወደ ሰረገላው ግባና ተቀመጥ አለው። ጃንደረባው የብሉይ ኪዳን መምህርና ካህን ስለነበረ ክርስቶስ ስለ አዳምና ስለ ልጆቹ ኃጢአት ሲል መከራ እንደሚቀበልና እንደሚገረፍ እንደሚሰቀልና እንደሚሞት በሶስተኛውም ቀን እንደሚነሳ ትንቢቱን እንደተፈጸመ አውቆና ተረድቶ ከኢሳይያስ መጽሐፍ ውስጥ የሚመለከተውን ምዕራፍ አውጥቶ ሲያነብ ነው ፊልጶስ በሰረገላ ውስጥ ገብቶ ያገኘው። ጃንደረባውም ፊልጶስን በዚህ ምዕራፍ ውስጥ ነብዩ ስለማን ይናገራል? ስለራሱ ነውን ወይንስ ስለሌላ ሰው? እስኪ አብራራልኝ ብሎ ጠየቀው። ፊልጶስም በዚያ ሳምንት ውስጥ የተፈጸመውን ነገር ሁሉ እየነገረው ሳለ ወደ ገሊላ ባህር ደረሱ። ጃንደረባውም እነሆ ውሃ እንዳልጠመቅ የሚከለክለኝ ማን ነው አለ። ፊልጶስም በኢየሱስ ክርስቶስ ብታምን ይገባሃል አለው። ጃንደረባውም መልሶ ከላይ ከራሱ ከፊልጶስ ጀምሮ ስለ ሚስጥረ ስጋዌ ተዋህዶ ጠየቀው እና ተጠይቀው ከሰጡት መልስ በተሻለ ሁኔታ ኢየሱስ ክርስቶስ የእውነተኛ አምላክ ሕያው የእግዚአብሔር ባህሪ ልጅ መሆኑንና ፍጹም አምላክ ፍጹም ሰው ነው ብዬ አምናለሁ፣ አስቀድሜም ተረድቻለሁ ብሎ መሰከረ። ፊልጶስም አጠመቀው። ጃንደረባውም ከፈጣሪውና ከሐዋርያት ጋር በዓለ ዕርገትን በዓለ ሃምሳን ውሎ ከሐዋርያት ጋር እኩል በረከትን ከፈጣሪው ተቀብሎ በደስታ ወደ ሀገሩ ኢትዮጵያ ተመለሰ። የራሱንም መጽሐፍ ዜና ትንሣኤ የኢየሩሳሌም ጉዞ በሚል ርዕስ በ125 ዓመተ ምህረት ጻፈ። ስለዚህ በመጽሐፍ ቅዱስ አንዲቱ ሃይማኖት ተብላ የተጠቀሰችው ኦርቶዶክሳዊት ተዋህዶ ቤተክርስቲያን ኢየሱስ ክርስቶስ በተዋህዶ አንድ አካል አንድ ባህሪ ነው፣ ፍጹም አምላክ ፍጹም ሰው ነው በምትለው እምነት ታምናለች።